ገድለ አዳም ዘግንቦት። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ግንቦት 6 ቀን የሚነበብ የአባታችን የአዳም የእናታችን የሔዋን የገድላቸው ዜና ይህ ነው። ጸሎታቸው በረከታቸው ከሕዝበ ክርስቲያኑ እንዲሁም ከሀገራችን ከኢትዮጵያ ጋር ለዘላለሙ ጸንቶ ይኑር አሜን። አዳምና ሔዋንም ገነት ይፈልጉ ዘንድ ሄዱ። ሐሩሩ ፀሐዩን በእነርሱ ላይ ጸናባቸው። አዳምና ሔዋንም ከሐሩሩ ከፀሐዩ የተነሳ ደከሙ፣ ወዙ፣ በእግዚአብሔር ፊትም አለቀሱ። ያለቀሱበት የነበረው ቦታም የገነት ምዕራባዊ በር ከፍ ያለ ነበር። አዳምም ሰውነቱን ከላይ ወደ ታች ጣለ፣ ሰውነቱም ተገፈፈ፣ ተላላጠም፣ ብዙ ደምም ከሰውነቱ ፈሰሰ፣ ለሞትም ደረሰ። ሔዋን ግን ስለ እርሱ እያለቀሰች በተራራው ቆማ ቀረች፣ እርሱ የተጣለ ሆኗልና። ሔዋንም ከዚህ በኋላ ሕይወትን አልወድም፣ ይህ ሁሉ የሚደረግበት በእኔ ምክንያት ነውና አለች። ወደ ኋላም ወደቀች። አካሏም ከድንጋዩ የተነሳ ፈጽሞ ተላጠ፣ ተመታ፣ እንደ ሞተ ሰውም ወድቃ ቀረች። ፍጥረቱን የሚመለከት ቸር አምላክ እግዚአብሔር አዳምና ሔዋንን ተመለከተ፣ ቃሉንም ወደ እነርሱ ልኮ አነሳቸው። አዳም አዳም ሆይ ይህ የምታደርገው ቀኖና ለቀኖናት አይጠቅምም፣ 5500 ዓመትን አይከፍልልህም አይቀንስልህም አለው። አዳምም እግዚአብሔር አለው፣ እኔ ከሐሩሩ መጥቻለሁና ከመንገድም የተነሳ ደክሜያለሁ። በማላቆም በዚህ ዓለም ለዕረፍት ታወጣኝ ዘንድ ተጨነቅሁ። ምስጋና ይግባውና እግዚአብሔር አምላክም አዳም ሆይ ዕለታቶችህን እስክትጨርስ ድረስ ይህ የሚሆን አይደለም፣ ከዚህ ድካም ምድር አላውጣህም አለው። አዳምም እግዚአብሔርን እንዲህ አለው፣ በገነት በነበርኩበት ወቅት ድካም፣ ሐሩር፣ ፀሐይ፣ መሄድ፣ መፍራት፣ መቀመጥና መንቀጥቀጥንም አላውቅም ነበረ። ወደዚች ምድር ከደረስኩ በኋላ ግን ይህ ሁሉ ችግር ደረሰብኝ አለው። እግዚአብሔር አዳምን ትእዛዜን ጠብቅ፣ በምትኖርበት ጊዜ ብርሃኔ ጸጋዬም በአንተ ላይ ነበር። ሕጌን ባፈረስክ ጊዜ ግን ወደዚህ የሐዘን የድካም ምድር ደረሰ አለው። አዳም ግን አለቀሰ፣ እንዲህም አለ፣ አቤቱ ፈጣሪ ሆይ በእኔ አትጨክን፣ በጽኑ ግርፋትም አትግረፈኝ፣ እንደ በደሌ ብዛትም አትክፈለኝ። እኛ በፈቃዳችን ትእዛዝን ተላልፈናልና ሕግህንም አቃለናልና ጠላት ዳቢሎስ ባታለለን ጊዜ እንዳንተ አምላክ ለመሆን ፈልገናልና። ዳግመኛ እግዚአብሔር አዳምን አለው፣ በዝች ምድር ፍርሃትን፣ መንቀጥቀጥን፣ መድከምን፣ ወደ ተራራ መውጣትን መውረድን እንደተሸከምክ እስከማድንህ ድረስ ይህ ሁሉ እኔ ስላንተ እቀበላለሁ አለው። አዳም በመጀመሪያ ያሳረገው ቁርባንም ይህ ነው። ዳግመኛም አዳም አለቀሰ፣ እንዲህም አለ፣ አቤቱ አምላኬ ሆይ ለእኔ የሚገባውን መከራ እስከምትቀበል ድረስ እኔን ይቅር በለኝ። እግዚአብሔርም ከአዳምና ከሔዋን ጋር መነጋገሩን አቆመ። አዳምና ሔዋንም በእግራቸው ቆሙ። አዳምም ሔዋንን ሔዋን ሆይ ታጠቂ አላት፣ እሷም ታጠቀች። ዳግመኛም አዳምና ሔዋን ድንኳኑን አነሱ፣ እንደ ታቦት አምሳልም አስቀመጡት። ከገነት ውጪም ከእጽዋቱ ቅጠልን ወሰዱ፣ ደማቸውንም በድንጋዩ ላይ አሹቧቸው፣ የነጠበውንም ከመሬቱ ላይ ወሰዱት፣ በመሰዊያው ላይም እንደ ቁርባን ለእግዚአብሔር አቀረቡት። አዳምና ሔዋን አቤቱ ጌታችን ሆይ ኃጢአታችንን በደላችንን ይቅር በለን እያሉ ከመቅደሱ ታች በእግዚአብሔር ፊት ቆሙ። በምሕረት ዓይንም ተመልከተን። እኛ በገነት ሳለን ምስጋናችን በእጃችን ታደርግ ነበረ፣ ዝማሪያችንም ያለመታጎል ያደርግ ነበር። ወደ አላፊቱ ምድር ባመጣን ጊዜ ግን ንጽሕት የሆነች ምስጋና፣ ቅን የሆነችም ጸሎት፣ አስተዋይ ልብ፣ መልካም አስተሳሰብ፣ እውነተኛ ምክር፣ መልካም ፍርድ፣ የቀና አስተሳሰብ አልቀረችልንም። ሕጉን ከመተላለፋችንም በፊት የነበረ ስጋችን አካላችን ተለወጠ። በእኛ በድንጋዮች ላይ የተሰዋውን ደማችንን ዛሬም ተመልከት። በገነት እያለች እናደርግ እንደነበረው ምስጋናም ይህን ተቀበልልን። አዳምም ልመናዋን ወደ እግዚአብሔር ያበዛ ጀመር። ሰውን ወዳጅ ቸር እግዚአብሔር ወደ አዳምና ወደ ሔዋን መስዋዕትን አድርገው ወዳቀረቡለት ወደ ደማቸውም ተመለከተ። ከመስዋዕቱም የተነሳ አደነቀ፣ በቁርባናቸውም ተደሰተ። እግዚአብሔርም ብርሃናዊት እሳትን ከእነርሱ ላከ፣ ቁርባንን አቃጠለች። እግዚአብሔርም ቁርባናቸውን ተቀብሎ ይቅር አላቸው። እግዚአብሔር ቃልም ወደ አዳም መጣ፣ አዳም ሆይ አንተ ደምህን እንዳፈሰስ ከዘርህ ሰው በሆንኩ ጊዜ እኔ እንደ አንተ ደሜን አፈሳለሁ። አዳም ሆይ እንደ ሞትህ እኔም እሞታለሁ። መስዋዕትን እንደሰራህልኝ እኔም በመሬት መስዋዕትን እሰራለሁ። ደምህን በእርሱ እንዳቀረብክልኝ እንደዚሁም በምድር መሠዊያ ላይ ደሜን አቀርባለሁ። በዚህ ደም ይቅርታን እንደለመን እንደፈለግ ኃጢአትህን በዚህ
እደመስሳለሁ። ዛሬም እነሆ ቁርባንህን ተቀበልኩ። አዳም ሆይ የገባሁልህን ቃል ኪዳን ግን አልደረሰም እንጂ ሲፈጸም ግን ወደ ገነት አስገባሃለሁ። ዛሬም ልብህን አጽና፣ በአንተ ላይ ሐዘን በደረሰም ጊዜ ቁርባንህንም አሳርግልኝ አለው። እግዚአብሔርም በአዳም ሕሊና ያለውን አወቀ። እርሱ ብዙ ጊዜ ሰውነቱን ገድሏልና ቁርባንንም ከደሙ ያሳርግለት ነበርና። እግዚአብሔርም አዳምን አለው፣ አዳም ሆይ ዳግመኛ በዚህ ሞት ሰውነትን አትግደል፣ ይኸውም በተራራ ላይ መዘረርህ ነው። አዳም እግዚአብሔርን ትእዛዝን መተላለፌን በአንድ ጊዜ ለማጥፋት በአይምሮዬ ስላሰብሁ ነው። ከምታማርር ከገነት በመውጣቴ ከእኔ ላይ ስለወሰድክባት ብርህት ጸጋ ያለማቋረጥ ካፌ ይወጡ ስለነበሩ ምስጋናዎች ታጎናጽፈን ስለነበረው ብርህት ጸጋህ ነው አለው። ዛሬ ግን ራቁቴን ቀረሁ። አቤቱ ጌታዬ ሆይ ስለ ቸርነትህ በመጨረሻ አላጠፋኸኝም። ሁል ጊዜ ይቅር የምትለኝ ሆንኩ እንጂ እሞታለሁኝ፣ ታድነኝም አለ። ስለዚህ ማንም ይጥፋ ይውደቅም ዘንድ እንደማትሻ ይቅር ባይም እንደሆንኩ ታወቀ፣ ተረዳ። በአንዱስ እንኳን ፈጽሞ በክፉ ጥፋት አትፈርድም። ከዚህ በኋላ አዳምን መናገሩን አቆመ። የእግዚአብሔር ቃልም ወደ አዳም መጣ፣ እርሱን ባርኮ አጸናው። የተወሰኑ ዓመታትን ከተፈጸሙ በኋላ ሰውነቱን ያድነው ዘንድ ቃል ኪዳን ገባለት። ዳግመኛም አዳም ለእግዚአብሔር መሥዋዕትን ማቅረቡ የመጀመሪያው ነው። ይህም ለአዳም ልማድ ሆነ። ዳግመኛም አዳም ሔዋንን ወሰዳት፣ ወደ ነበሩበት መኖሪያ ውስጥ የሚመለሱ ዘንድም ጀመሩ። ወደ እርሷ በቀረበ ጊዜም ተመለከቷት። አዳምም ሔዋንን በተራራው ላይ በነበረ ጊዜ በእግዚአብሔር ቃል እንረጋጋ ነበር፣ ከእኛ ጋርም ይነጋገር ነበር። ከምስራቅ የወጣው ብርሃንም በእኛ ላይ ያበራ ነበር። ዛሬ ግን የእግዚአብሔር ቃል ከእኛ ተሰወረ፣ በእኛ ላይ ያበራ የነበረው ብርሃንም ይሰወር ዘንድ ጀመረ። ጨለማ ሐዘንም በእኛ ላይ ሰለጠነ። የእስር ቤት የመሰለው ቤትም ወደ ውስጥ እንገባ ዘንድ ያስጨንቃል። ጨለማም በእኛ ላይ ይጋረዳል። አንቺ እኔን እንዳታይ እኔም አንቺን እንዳልመለከት በመካከላችን ይለዩናልና አላት። አዳም ይህንን ቃል በተናገረ ጊዜ ሁለቱም አለቀሱ፣ እጃቸውንም በእግዚአብሔር ፊት ዘረጉ። ፀሐይ በእነርሱ ላይ ታበራ ዘንድ ወደዱ። ከጨለማውም የተነሳ ፀሐይ እንዳትጠልቅ እግዚአብሔር ያዘዝላቸው ዘንድ ፈልገው ወደ እርሱ ያዝኑ ይተክዙ ነበረ። ዳግመኛም በድንጋይ ድንኳን ውስጥ ይገባ ዘንድ ጨለማ ከሚያዩም ሞትን መረጡ። እግዚአብሔርም የአዳምን የሔዋንን የሚያስጨንቅ ሐዘናቸውንም ተመለከተ። ይህን ሁሉ በሚያቃጥል ልብ የሚያደርጉትን መጀመሪያ በውስጧ ስለነበሩባት በኃላፊዋ ምድር በእርሱ ላይ ስለደረሰው ድካም ችግር ነው። ስለሆነም እግዚአብሔር በእነርሱ ላይ አልተቆጣም፣ ቸልም አላላቸውም። ቸርነቱን ያረዝምላቸው ነበር እንጂ እነርሱ ፍጥረቶቹ ናቸውና እንደ ልጅም ያስማማላቸው ነበር። የእግዚአብሔር ቃልም ወደ አዳም መጣ። አዳም ሆይ ፀሐይን ባቆማት ዓመታት፣ ሰዓታት፣ ወራት ይጠፋሉ፣ የገባሁልህ ቃል ኪዳንም አይፈጸምም። ስለሆነም አንተ በዚህ በታላቅ ግርፋት ውስጥ ትቀራለህ፣ እስከ ዘላለም ድህነት አይደረግልህም። ልቦናህን አስፋ፣ ዘመናቱ እስኪፈጸም ድረስ ሌሊት በመቆም ሰውነትህን አሳምን። ያን ጊዜ የቃል ኪዳኑ ዘመን ይደርሳል። መጥቼም አድንሃለሁ። አዳም ሆይ የሰራሃቸውን መልካም ተግባራትን ባየው ጊዜ እንድታዝን አልወድም። እንዴት እንደመጣ አይቼም ይቅር እልህ ዘንድ በወደድኩ ነበር፣ ወደ ገነት በመለስኩህም ነበር። ነገር ግን ከአፌ የወጣው ቃል ኪዳኔ አይመለስም ወይም አይታጠፍም። ጊዜው ሲደርስ አንተንም ዘርህንም እመራለሁ እንጂ በውስጧም ሐዘን መታመምም ወደሌለባት ወደ ደስታዋ ምድር አስገባሃለሁ። ዘወትር ፍጹም ደስታ፣ የማያልቅ የማይጠፋ የማያቋርጥ ምስጋና ያለባት ገነትም ያማረች የማታልፍም ናት። ዳግመኛም እግዚአብሔር አዳምን አለው፣ ሰውነትህን አጠንክር፣ ወደ ቤትህም ግባ። የምትፈራው ይህ ጨለማ አይረዝምምም፣ 12 ሰዓት ነው እንጂ። ይህ ሲፈጸም ፀሐይ ይወጣል። አዳምም ይህንን ቃል ከእግዚአብሔር በሰማ ጊዜ እርሱም ሔዋንንም በፊቱ ሰገዱለት። ልቦናቸውንም ተረጋጋ። እንደለመዱትም ወደ በዓታቸው ገቡ። ከዓይናቸውም እንባ ይፈስ ነበር፣ ከልባቸውም ያለቅሱ ነበር። ነፍሳቸውም ከስጋቸው ትለይ ዘንድ ይሹ ነበር። ሌሊቱ እስኪጋርዳቸው ድረስ የሚጸልዩ ዘንድ ቆሙ። እርሱም ከእርሷ ተሰወረ። ለጸሎትም ቆመው ነበር። ቁመውም ሲጸልዩ የመልካም ጠላት ሰይጣን
ምትሃት አደረገባቸው። እግዚአብሔርም ከእነርሱ ጋር ይነጋገር ነበር፣ ያረጋጋቸው፣ ቁርባናቸውንም ይቀበል ነበር። ሰይጣን ግን ምትሃት አደረገ፣ ሰራዊቱንም ሰበሰበ። በእጆቹም የእሳት መባርቅት ነበሩ፣ በታላላቅ ብርሃንም ውስጡም ነበሩ። ዙፋኑን ከቤቱ በር አጠገብ አስቀመጡ። ከጸሎታቸውም የተነሳ ወደ ውስጥ መግባት አልቻሉምና በአዳምና በሔዋን ላይ እስክታበራ ድረስም በቤቱ ውስጥ ብርሃን ሞላው። ሰራዊቶቹም ያመሰግኑ ዘንድ ጀመሩ። ሰይጣንም አዳም ብርሃን እስኪያይ ድረስ ይህን አደረገ። አዳምም በሰውነቱ ብርሃን እንደሆነ ያስብ ነበር፣ ይጠብቁት በጨለማም ያበሩለት ዘንድ እግዚአብሔር የላካቸው ሰማያውያን ሰራዊት መላእክት መስለውት ነበር። አዳምም ከቤቱ በወጣ ጊዜ ሰይጣን በእርሱ ላይ የሰለጠነ ይሆን ዘንድ ሲሰግድለት ያይ ነበረ። በእግዚአብሔር ፊትም በእርሱ ላይ ፈጽሞ ያመካኝ ነበር። አዳምና ሔዋንም በተመለከቱት ጊዜ እውነት መሰላቸው፣ ልቦናቸውንም አጸኑ፣ ይፈሩ ነበርና። አዳምም ሔዋንን ይህንን ታላቅ ብርሃን፣ ይህን ብዙ ምስጋናም በውጭ የሚቆመውን ይህን ሰራዊትም ተመልከቺ አላት። ወደ እኛ አይገቡም? መልእክታቸውንም ለምን አይነግሩንም? ይህ ብርሃን ምንድን ነው? ይህ ምስጋናስ ምንድን ነው? ስለማን ወደዚህ ተላኩ? ወደዚህም ለምን አይገቡም? እነዚህስ ከእግዚአብሔር ቢሆኑ ኖሮ ወደ እኛ ቤት በገቡ ነበረ፣ የተላኩበትንም መልእክታቸውንም በነገሩን ነበር አላት። አዳምም ቁሞ በተቃጠለ ልቦና ወደ እግዚአብሔር ጸለየ፣ እንዲህም አለ። አቤቱ አምላኬ ሆይ በዚህ ዓለም ውስጥ መላእክትን በመፍጠር ከአንተ ጋር የሚተካከል ሌላ አምላክ አለን? በብርሃን ሞላቸው፣ ይጠብቁን ዘንድም ወደ እኛ ላካቸው። እነርሱም ይመጣሉ። እነርሱም በቤታችን በር አጠገብ እንደ ሰራዊት ቁመው እንመለከታለን። እነርሱ በታላቅ ብርሃን ውስጥ ሆነው ብዙ ምስጋናዎችን ያመሰግናሉ። እነርሱ ከአንተ ሌላ አማልክት ከሆኑ አስረዳኝ፣ ንገረኝ፣ ለምን ተግባር እንደላካቸውም አሳውቀኝ አለ። አዳምም ይህንን ሲናገር በቤት ውስጥ ከእግዚአብሔር ዘንድ መልአክ ታየው። አዳም ሆይ ከዚህ ሰይጣን የተነሳ እርሱንና ሰራዊቱን አትፍራ። በመጀመሪያ እንዳሳታችሁ አሁንም ሊያስታችሁ ይሻልና። እርሱ በመጀመሪያ በእባብ ተሰወረ። እንደዚሁም እስክትሰግዱለት ድረስ መላእክት ብርሃንን መስሎ መጣ። በእግዚአብሔር ፊትም በእናንተ ላይ የሰለጠነ ይሆን ዘንድ መልአኩም ወደ አዳም መጣ። ከበሩም ሰይጣንን ይዞ በአዳምና በሔዋን ያደረገውን ምትሃት አስወገደ። አዳምና ሔዋንም ይህን ተመልክተው ፈሩ። መልአኩ ግን አዳም ሆይ ይህ ምሳሌው እግዚአብሔር በጣለው ጊዜ ክፉ ሆኗል፣ ወደ እናንተ ይመጣ ዘንድ አይችልም። እርሱ በብርሃን መላእክት አምሳል ተመሰለ እንጂ። መልአኩም ሰይጣንን አባረረው፣ አዳምና ሔዋንንም ማረካቸው። እንዲህም አላቸው፣ አትፍሩ፣ የፈጠራችሁ እግዚአብሔር ይሻላችኋልና። ከዚህም በኋላ መልአኩ ከእነርሱ ተለየ። አዳምና ሔዋንም በቤት ቁመው ቀሩ። መረጋጋትም አልነበረባቸውም፣ ተጠራጣሪዎች ሆኑ እንጂ። በነጋ ጊዜም አዳምና ሔዋን ጸለዩ፣ ገነትን ይፈልጉ ዘንድ ከቤት ወጡ። ሸንጋይ ሰይጣንን በተመለከታቸው ጊዜ ልቦናቸው ወደ እርሱ ሆናለችና ስለ እነርሱም አልተረጋጉም። እነርሱም ወደ ገነት ሄዱ። ሰራዊቱንም ሰብስቦ ያስታቸው ዘንድ በደመና ላይ ወጣ። አዳምና ሔዋንም በተመለከቱት ጊዜ በምትሃት ውስጥ ስለነበሩ የእግዚአብሔር መላእክት ከገነት በመውጣታቸው ያድኗቸው ዘንድ እየመጡ እንደሆኑ አሰቡ። ዳግመኛም ወደ ገነት የሚመልሷቸው መስሏቸው ነበር። አዳምም እጁን ወደ እግዚአብሔር ዘረጋ፣ ስለ እርሱም ያስረዳው ዘንድ ለመነው። የመልካም ሁሉ ጠላት ሰይጣን ግን አዳምን አለው፣ አዳም ሆይ የታላቁ የእግዚአብሔር መልአክ ነኝ። እነሆም ሰራዊቶቼ ከበውኛል። እኔንና እነዚህንም ወደ ገነት እንወስድ ዘንድ እግዚአብሔር ላከን። ከደቡብ ንጹሕ ወደምትሆን ውሃ፣ በዚያችም አንተንና ሔዋንን እናጠምቃችኋለን። ዳግመኛም በደስታ ወደ ገነት እስክትገቡ ድረስ እናሳርግላችኋለን አለው። ይህንንም ቃል ወደ አዳምና ሔዋን ልቦና ገባ። አምላክም ፈጥነው እንዳይረዱት ንግግሩን አቆመ። በገነት ውስጥ እያለች ሔዋን እንደተሸነፈች እርሱም ይሸነፍ እንደሆነ ኃይሉን እስኪረዳ ድረስ ታገሰ። ሰይጣን ግን አዳምንና ሔዋንን ጠራቸው። ኑ ወደ ባህሩ ውሃ እንሂድ አላቸው። አዳምና ሔዋንም ተከትለውት ይሄዱ ዘንድ ጀመሩ። እርሱም ከእነርሱ ርቆ ይከተላቸው ነበር። ከገነት በስተደቡብ በኩል በደረሱ ጊዜ እርሱ ከላይ ነበርና መውጫ አልነበረውም። ዲያብሎስ ከአዳምና ከሔዋን ቀድሞ እስከ ተራራው ራስናት ድረስ በእውነት አወጣቸው። ምትሃትም አልነበረም። ከተራራው ላይ የሚወረውራቸው ዘንድ ወደደ።
ይገድላቸው ዘንድ ፈልጎ ነበርና ከምድረ ገጽ ያጠፋቸው ዘንድ መሬትም ለእነርሱና ለሰራዊቱ ሆና ትቀር ዘንድ ቸር እግዚአብሔር ሰይጣንን ተመለከተው። በብዙ ምክንያትም አዳምን ይገድለው ዘንድ እንደሚሻ እርሱም የዋህ እንደሆነ ተመለከተ። ከእግዚአብሔር ታላቅ ቃል ወደ ሰይጣን ወጣ፣ ተረገመውም። እርሱም ሰራዊቱም ሸሹ። አዳምና ሔዋንም ከተራራው ራስ ቆመው ቀሩ። ወደ ታችኛይቱ ታላቅ ዓለምም ተመለከቱ። እነርሱ ግን በጣም በከፍታ ነበሩ። ካዩአቸው ሰራዊትም አንዱንስ እንኳን ከእነርሱ ጋር አልነበረም። አዳምና ሔዋንም በእግዚአብሔር ፊት አለቀሱ፣ ከእርሱም ይቅርታን ፈለጉ። ቃልም ከሰማይ ወደ አዳም መጣ፣ እንዲህም አለው፣ እርሱንም አዳምንም ሰይጣንን እወቅበት፣ ልብም አድርግ፣ እርሱ አንተን ከአንተም በኋላ የሚነሳ ዘርህን ያስት ዘንድ ይሻልና አለው። አዳምም በአምላኩ በእግዚአብሔር ፊት አለቀሰ። ከገነትስ ስራን ይሰጠው ዘንድም ፈልጎ ለመነው፣ ምልክትም የሆነው ያረጋጋውም ዘንድ። እግዚአብሔርም የአዳምን ሐሳብ ተመለከተ። እስከ ህንደኬ ባህር ድረስ የሚደርስ ከወርቅ ብትሮች ይይዙ ዘንድ ለአዳምና ለሔዋን ያመጣላቸው ዘንድም ቅዱስ ሚካኤልን ላከው። ይህም አምላክ በጥበቡ ያደረገው ነው። የወርቅ ብትሮቹም በአዳም ዘንድ ይቀመጡ ዘንድ የጨለማ ፍርሃትን ከእነርሱ ልብ ይርቅ ዘንድ በእግዚአብሔር ትእዛዝ መልአኩ ቅዱስ ሚካኤል ወረደ። እግዚአብሔርም እንዳዘዘውም የወርቅ ብሮችን ያዘ፣ በእግዚአብሔር ፊትም አደረሳቸው። ከዚህም በኋላ እግዚአብሔር መልአኩ ቅዱስ ገብርኤልን ወደ ገነት ይወርድ ዘንድ አዘዘው። የሚጠብቀውን ኪሩብንም ወደ ገነት እገባ ዘንድ አምላክህ አዞኛል፣ ከእርሱም ሽታው መልካም የሆነ ዕጣንን ወስድ ዘንድ ለአዳምም እሰጠው ዘንድ አለው መልአኩ ቅዱስ ገብርኤል። መልአኩ ቅዱስ ገብርኤልም በእግዚአብሔር ትእዛዝ ወደ ገነት ወረደ። ኪሩብንም እግዚአብሔር እንዳለው ነገረው። ኪሩብም እሺ አለ። እርሱም ገብቶ ዕጣኑን ወሰደ። እግዚአብሔርም መልአኩ ቅዱስ ሩፋኤልን ወደ ገነት ይወርድ ዘንድ አዘዘው። መልአኩ ቅዱስ ሩፋኤልም ወደ እግዚአብሔር እንዳዘዘው ለአዳም ከርቤ ይሰጠው ዘንድ ለኪሩብ ነገረው። ኪሩብም እሺ አለ። ከርቤውንም ወሰደ። የወርቅ በትሮቹን ግን በውስጡ አጽናቁ ወይም የከበሩ ማዕድናት በሚገኙበት በህንደኬ ባህር ነበሩ። ዕጣኑ ግን ከገነት ጫፍ በምስራቅ በኩል ነበረ። ከርቤውም አዳም በገባበት ጫፍ ከገነት በምዕራብ በኩል ነበር። መላእክት እነዚህን ሦስቱን በእግዚአብሔር ፊት አደረሱ። በገነት ውስጥም ያለችውን ዕፀ ሕይወትንም እግዚአብሔር መላእክትን በዓይን ማይ አጥምቋቸው፣ ውሃንም ይዛችሁ እርጯቸው፣ በውስጣቸውም ካለ ብዙ ሐዘን ትንሽ ይረጋጉ ዘንድ ለአዳምና ለሔዋንም ስጧቸው አላቸው። መላእክትም ከእግዚአብሔር እንደታዘዙት አደረጉ። ሰይጣንም አውጥቷቸው በነበረውና ሊገድላቸው በፈለገበት በተራራው ራስ ላይ ለአዳምና ለሔዋን ሰጧቸው። አዳምም የወርቅ በትሮቹን፣ ዕጣኑን፣ ከርቤውን ባየ ጊዜ ተደሰተ፣ አለቀሰም። ወርቁ ከእሱ የወጣ የንግስና ምልክት እንደሆነ፣ ዕጣኑም ከእርሱ የተወሰደች የብርሃናዊት ክህነት ምልክት እንደሆነ፣ ከርቤውም በእርሱ ያለ የሐዘን ምልክት እንደሆነ አሰበ። ከዚህም በኋላ እግዚአብሔር አለው፣ አዳም ሆይ ትረጋጋበት ዘንድ ከእኔ በገነትስ ስራን ፈለግህ። እነሆ እነዚህ 3 ምልክቶች ትረጋጋባቸው ዘንድ ለአንተ ሰጠው። ለአንተ በሰጠው ቃል ኪዳኔም በእኔ ታምን ዘንድ እኔ መጥቼ አድንሃለሁ። ሰው በሚሆንበት ጊዜ ነገስታቱ ወርቁን፣ ዕጣኑን፣ ከርቤውን ያመጡልኛል። ወርቁ የንጉስነቴ ምልክት ነው። ዕጣኑም የመለኮትነቴ ምልክት ነው። ከርቤውም የመታመሜ የመሞቴ ምልክት ነው። አዳም ሆይ እኒህን በአንተ ዘንድ በበዓትህ አስቀምጣቸው። ወርቁ በሌሊት ያበራል ዘንድ፣ ዕጣኑም መዓዛውን ታሸተው ዘንድ፣ ከርቤውም ከሐዘን ያረጋጋ ዘንድ ነው አለው። አዳምም ይህንን ቃል ከእግዚአብሔር በሰማ ጊዜ እርሱም ሔዋንን ሰገዱለት። ከእነርሱ ጋርም ምልክትን ስላደረገም ፈጽመው አመሰገኑ። እግዚአብሔርም ቅዱሳን መላእክት ሚካኤልን፣ ገብርኤልን፣ ሩፋኤልን አዳም የመጣለትን ስጦታ ይሸከሙ ዘንድ ማዘዛቸው። አንዱንም ያመጡለትን ሁሉ ተቀበለ። እግዚአብሔርም አዳምንና ሔዋንን ይሸከሙ ዘንድ ሱሪያልን፣ ሰላትያንን አዘዛቸው። ከታላቁ ተራራ ራስም አወረዷቸው፣ ወደ ቤታቸውም ወሰዷቸው። ወርቁን ግን ከቤቱ በስተሰሜን በኩል አኖሩት፣ ዕጣኑን በምስራቅ ከርቤውን በምዕራብ በኩል አኖሩት። ቤቱም በዚያ ነበረ። መላእክትም አዳምና ሔዋንን አጽናንተዋቸው ሄዱ።
ወርቁም 70 ብትሮች ሆነ፣ ዕጣኑ 12 ልጥር ሆነ፣ ከርቤውም 3 ልጥር ሆነ። እነዚህም በአዳም ዘንድ ቤት ከተቀመጡ፣ ስለዚህም የተሸሸገ ቤተ መዛግብት ወይም ዕቃ ቤት ተባለች። ሌሎች መተርጉማን ግን የጻድቃን ወገኖች በውስጧ ስላሉ ስውር ቤተ መዛግብት ወይም ዕቃ ቤት እንደተባለ ይናገራሉ። እነዚህ ሦስቱ ዕቃዎች በቤተ መዛግብት ውስጥ ለአዳም ማታም ቀንም ያበሩለት ነበረ፣ በእነርሱም ከሐዘኑ ይጽናናባቸው ነበር። አዳምና ሔዋን በዕቃ ቤቱ ውስጥም እስከ 7 ቀን ድረስ ቆመው ቀሩ። የምድር ፍሬንም አልበሉም፣ ውሃንም አልጠጡም። በ8ኛው ቀን ንጋት በሆነ ጊዜ አዳም ሔዋንን እኛ እግዚአብሔር ከገነት ስራን ይሰጠን ዘንድ እንጠይቅ አላት። መላእክቱንም ላከ፣ የምንፈልገውንም አምጡልን፣ ዛሬም በፊት ወደ ተመለከትነው የውሃ ባህር እንሄድ ዘንድ ተነሺ፣ እግዚአብሔር ፈጽሞ ይቅር ይለን ዘንድ ዳግመኛም ወደ ገነት ይመልሰን ዘንድ በውስጡ ቁመን እንጸልይ፣ ወይም ስራንም ይስጠን ዘንድ፣ ያም ባይሆን እኛ ከምንኖርበት በሌላ ምድር ያጽናናን ዘንድ አላት። አዳም ሔዋንንም ከቤታቸው ወጥተው ሰውነታቸውን በውስጡ ይጥሉ ዘንድ በማስቀደም በባህር ዳር ቆሙ። አዳምም ሔዋንን ወደዚህ ቦታ ውረጂ፣ 40ውን ቀን እስከሚፈጸም ድረስ ከዚህ እንዳትወጪ፣ ወደ አንቺ እስክመጣ ድረስ በንጹሕ ልብ በሚጣፍጥ ቃል ሆነሽ ይቅር ይለን ዘንድ ከእግዚአብሔር ይቅርታ ለምኝ፣ እኔም ወደ ሌላ ቦታ ልሂድ፣ ወደዚያ ወርጄም እንዳንቺ አደርጋለሁ አላት። ሔዋንም አዳም እንዳዘዛት ወደ ውሃው ወረደች። ዳግመኛም አዳም ወደ ውሃው ወረደ፣ ወደ ቀደመ ስራቸውም ይመልሳቸው ዘንድ በደላቸውንም ይቅር ይላቸው ዘንድ ከእግዚአብሔር ይቅርታን ፈልገው ሊጸልዩ ቆሙ። 35 ቀን እስኪፈጸም ድረስ እንዲህ ይጸልዩ ነበረ። የመልካም ተግባር ጠላት የሆነው ሰይጣን በቤት ፈለጋቸው፣ ግን አላገኛቸውም። ዳግመኛም ሲፈልጋቸው በውሃ ውስጥ ቆመው ሲጸልዩ አገኛቸው። በልቦናውም እንዲህ አለ፣ አዳምና ሔዋን በዚህ ውሃ ውስጥ መቆማቸው እግዚአብሔር በደላቸውን ይቅር ይላቸው ዘንድ ወደ ስርዓታቸውም ይመልሳቸው ዘንድ ከእጅ የሚያወጣቸው ዘንድ ነውን? እኔም ከውሃው አወጣቸዋለሁ፣ የተመኘሁትንም አይፈጽምላቸውም አለ። የበጎ ጠላት ዲያብሎስም ወደ አዳም አልሄደም፣ የእግዚአብሔር መልአክን በመምሰል ወደ ሔዋን ሄደ እንጂ። እርሱም ያመሰግን ይደሰትም ነበረ። በሽንገላ ሔዋንንም ሰላምታ ይገባሻል፣ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና አላት። እርሱ ወደ አዳም ልኮኛል፣ የመዳንንም ዜናም ነገርኩት። ቀድሞ እንደነበረችው ገነትም በብርሃን ሞላኋት። አዳምም ወደዚች በመመለስ ደስ ስለተሰኘ ወደ አንቺ ላከኝ፣ እንደ እርሱ በብርሃን እጋርድሽ ዘንድ ወደ እርሱ እንድትመጪ። ወደ አንተ አልመጣም ካለች በተራራው ራስ የነበረውን ምልክት ንገራት አለኝ አላት። እርሱም ምልክቱን እንዲህ እያለ ይነግራት ጀመረ። እግዚአብሔር መላእክትን ላከ፣ ተሸክመውም ወደ በዓት መዛግብት ዕቃ ቤት አስገቡን። ወርቁን በሰሜን በኩል አስቀመጡ፣ ዕጣኑንም በምስራቅ በኩል፣ ከርቤውንም በምዕራብ በኩል አስቀመጡት በላት አለኝ። ወደ እርሱም ነይ አላት። ሔዋንም ይህንን ቃል ከእርሱ በሰማች ጊዜ ደስ ተሰኘች፣ ምልክቱም እውነት እንደሆነ አመነች። ከባህር ውስጥም ወጣች፣ እርሱንም በፊቷ ይሄድ ነበረ ከአዳም ዘንድ እስኪደርሱ ድረስ። እርሷም በኋላው ትከተለው ነበረ። ከፊቷ ተሰወራት፣ ታየውም ዘንድም አልተመለሰም። መጥታም ከአዳም ዘንድ ቆመች። እርሱም ከእግዚአብሔር ይቅርታን ያገኝ ዘንድ ከውሃው ቆሞ ይጸልይ ነበረ። ጠራችው። አዳምም መለስ ቢል አገኛት። ባያት ጊዜም አለቀሰ፣ ደረቱንም መታ። ከሐዘኑ ጥልቅ የተነሳም ሰውነቱን ከውሃ ውስጥ አጠለቀ። እግዚአብሔርም የአዳምን ድካም የሰውነቱን ስቃይም ተመለከተ። የእግዚአብሔር ቃልም ከሰማይ መጣ፣ ከውሃውም የተነሳ ወደ ውጪ ወደ ሔዋንም ውጣ አለው። በወጣ ጊዜም ሔዋንን ወደዚህ ነይ ያለሽ ማን ነው አላት። እርሷም የታያትን የመልአኩን ነገር የሰጣትንም ምልክት ነገረችው። አዳምም አዘነ፣ ሰይጣንም እንደሆነ አወቀ። አዳምም ሔዋንን ይዞ ወደ ቤቱ ተመለሰ። ወደ ውሃው መውረዳቸውም ከገነት ከወጡ በኋላ በ7ኛው ቀን መጀመሪያ ነበር። በውሃ ውስጥም 35 ቀን ጾሙ። ከገነት ከወጡም 42 ቀን ነበረ። 43ኛው ቀን ሲሆንም ከቤት ውስጥ እያዝኑ ያለቅሱ ነበር። ስጋቸውም ከረጎሙ ከጾሙ ከጸሎቱ ከሐዘኑም ብዛት የተነሳ ከስቶ ደርቆም ነበረ። ከቤታቸው በወጡ ጊዜም ከገነት በስተምዕራብ በኩል አዳምና ሔዋን የሚያለቅሱ ይጸልዩ ዘንድ ቆሙ። የበደላቸውን ይቅርታ የሚሰጣቸው ዘንድ እግዚአብሔርን ተማጸኑት። ከጸሎታቸው በኋላም አዳም እንዲህ እያለ እግዚአብሔርን
እግዚአብሔር ዘንድ ልመናን ጀመረ። አቤቱ ጌታዬ አምላኬ ፈጣሪ ሆይ ይሰበሰቡ ዘንድ አራዊቱን ባሕርያትን አንተ አዘዝካቸው። በእግዚአብሔር ትእዛዝ ይሰበሰባሉ። የአምላክነት እጅህንም ዘረጋ። ከአራዊቱ ባሕርያት ከመሬት ፈጠርከን። ዓርብ ዕለትም በ3 ሰዓት ወደ ገነት አስገባህን። ካመለከትከንስ ቤት ውስጥ በመጀመሪያ እኔ ጨለማን አላውቅም ነበር። እኔ ብርሃንን በተሞላበት ቦታ ነበርኩና የነበርኩበትን ብርሃን ነበር። ሌትና ቀንን አውቅ ዘንድም አልችልም ነበር። አቤቱ ጌታዬ ሆይ ዳግመኛ በፈጠርከኝ በ3ኛው ሰዓት አራዊቱን፣ አንበሶችና ሰጎኖች፣ የሰማይ ወፎች፣ የምድር ተዋስያን ነፍሳት ከእኔ አስቀድመው በዕለተ ዓርብ በመጀመሪያው ሰዓት የፈጠርሃቸው ሁሉ አመጣህልኝ። አቤቱ አምላኬ ሆይ እያንዳንዳቸውን በሚገባቸው ስም እጠራቸው ዘንድ ፈቀድህ። ማስተዋልንም ምልክትንም ብሩህ ልቦናም የቀና አስተሳሰብንም ሰጠኸኝ። እንዳሰብከውም ሐሳብ ስም አውጥቼላቸዋለሁና አቤቱ እግዚአብሔር ሆይ ሁሉም ሰገዱልኝ። እንደ ትእዛዝህም በእነርሱ ላይ እንደሰጠኸኝም ስልጣን አንዱስ እንኳን ከትእዛዜ አልወጣም። አቤቱ እግዚአብሔር ሆይ ሁሉም አራዊት ተለዩ። ዓርብ ቀን 3 ሰዓት በሆነ ጊዜ የፈጠርከኝ ሰዓት ናት። ከእርሷ እንዳልቀርብ እንዳልበላም ስለ ዕፀ በለስ አዘዝከኝ። ከእርሱ በበላህም ጊዜ ሞትን ትሞታለህ አልከኝ። እግዚአብሔር ወይ በእኔ ላይ ሞትን ከምትፈርድብኝ በሰዓቴ ባጠፋኸኝ ነበረ። ከዕፀ በለስ እንዳልበላ እንዳልቀርብም ባዘዝከኝ ጊዜ ሔዋን ባትፈጠር ከጎኔም ባትወጣ ኖሮ ይህም ትእዛዝ ከአንተ ባትሰማ ኖሮ አለ። አቤቱ ፈጣሪ ሆይ 3 ሰዓት ሲፈጸም ፍጹም እንቅልፍን በእኔ ላይ አመጣ። ተኛው፣ በእንቅልፍም ሰጠምኩኝ። ከጎኔም አጥንትን አወጣ። ባሪያዬም በአምሳሌም ፈጠርካት። ከዚያም በኋላ አነቃኸኝ። ባየኋትም ጊዜ አወቅኳት። ይህቺ አጥንቷ ከአጥንቴ ሥጋዋም ከሥጋዬ ነውና ዛሬም ሴት ትባል አልኩ። አቤቱ እግዚአብሔር ሆይ አንተን መፍራትን የደግነትን ገናናነት ክብርን አይ ዘንድ ሁለታችንንም ብርህ በሆነች ሥጋ ፈጠርከን። ሁለታችንንም አንድ አደረግከን፣ ጸጋንም ሰጠህን። የተራብን የተጠማን እንዳንሆን በመንፈስ ቅዱስ ምስጋና አጠገብከን። ሐዘን ምን እንደሆነ፣ የልብ ድካም መታመምም መራብ ምን እንደሆነ አናውቅም ነበር። አቤቱ ዛሬ ግን ትእዛዝን በመተላለፍ ጊዜ ሕግህንም ባፈረስህ ጊዜ ወደ አላፊዋ ምድር አወጣህን። በእኛ ላይም ሕመም፣ ረሃብ፣ ድካም፣ ጽም ደረሰብን። ዛሬም አቤቱ ከገነት የምንበላው ከረሃባችንም የምንጠግብበትን ከጽማችንም የምንረካበትን መጠጥ ትሰጠን ዘንድ እንለምናለን። አቤቱ ጌታችን ሆይ ምግብ ሳንቀምስ ውሃም ሳንጠጣ ብዙ ቀናችን ነው። ስጋችን ደረቀ፣ ኃይላችን ደከመ። ከድካምም ከለቅሶም የተነሳ እንቅልፍ ከዓይናችን ጠፋ። አቤቱ እግዚአብሔር ሆይ እኛም አንተን ከመፍራት የተነሳ ከእጽዋት ፍሬ እንኳን ዘንድ አንችልም። ከዚህም በፊት ትእዛዝን በመተላለፍ ጊዜ አንተ ይቅር ብለናልና አልገደልከንም። ዛሬም ያለ እግዚአብሔር ፍቃድ ከእጽዋት ፍሬም በበላን ጊዜ እርሱ በዚህ ምክንያት ዳግመኛ ይጠፋናልና ከምድር ገጽም ይደመስሰናል። ያለ እግዚአብሔር ፈቃድ ከዚህ በኋላ ከጠጣንም እርሱ ያጠፋናል፣ ይደመስሰናል ብለን በልባችን አሰብን። አቤቱ አምላካችን ሆይ ዛሬም ከገነት ፍሬዎች ታጠግበን ዘንድ ለመንህ። እኔም ሔዋንም ወደዚህ መጣን። በምድር ያለውንም ምግብ በውስጧ የሚያስደንቀንን ሁሉ እንሻለን አለው። ዳግመኛም እግዚአብሔር የአዳምን ለቅሶ ጭንቀቱንም በፊቱ ተመለከተ። የእግዚአብሔር ቃልም ወደ እርሱ መጣ። አዳም ሆይ በገነት ውስጥ እያለ መብልን፣ መጠጥን፣ ድካምም፣ ሕመምም፣ የሥጋ መድረቅን፣ መለወጥም፣ የእንቅልፍ ማጣትም የምታውቅ አልነበርክም። ሕጌን ተላልፈ ወደዚች ኃላፊት ምድር በደረሰ ጊዜ ግን ፈተናዎች ሁሉ ደረሰብህ። እነሱም 10 ናቸው። እግዚአብሔርም ገነት የሚጠብቅ የእሳት ሰይፍን በእጁ የያዘ ኪሩብን ከበለስ ዕፅ ፍሬን ወስዶ ለአዳም ይሰጠው ዘንድ አዘዘው። ኪሩብም የአምላኩን የእግዚአብሔርን ትእዛዝ ተቀብሎ ወደ ገነት ገባ። 2 የበለስ ፍሬያትንም ከ2 ቅጠሎች ጋር አወጣ። ከፍሬያቱም አንዲቱ በሌላይቱ ላይ ተደርባ ያፈራች ነበረች። በሁለቱ እንጨቶች መካከልም እግዚአብሔር በገነት በተመላለሰ ወደ እነርሱም በመጣ ጊዜ አዳምና ሔዋን ተሸሽገውባቸው ነበር። አዳም ወየት አለህ አለው። አዳምም አቤቱ ፈጣሪ ሆይ እኔ በበለስ እንጨት ስር ተሸሽጌያለሁ፣ ድምፅህንም በሰማው ጊዜ ተሸሸግሁ፣ እኔ ራቁቴን ነኝና አለው። ኪሩብም 2 ፍሬዎች ወሰደ፣ ለአዳምና ለሔዋን ከሩቅ ወረወረላቸው። እነርሱ ግን ወደ ኪሩብ መቅረብ አልቻሉም።
መጀመሪያ ወይም ጥንቱኑ ግን መላእክት ከአዳም የተነሳ ይፈሩ ይንቀጠቀጡም ነበረ። ዛሬ ግን አዳም ከመላእክት የተነሳ እነርሱን ፈራ ተንቀጠቀጠም። አዳምም ከሁለቱ የበለስ ፍሬ አንዷን ወሰደ፣ ሔዋንንም ሌላዋን ወሰደች። በእጃቸው እያሉም ተመለከቷቸው። እነርሱም ከተሸሸጉባቸው እጽዋት መካከል እንደሆኑም አወቁ። አዳምና ሔዋንም ጽኑ ልቅሶን አለቀሱ። አዳምም ሔዋንን ሔዋን ሆይ እነዚህን የበለስ ዛፍ ፍሬዎች በተሰወርንባቸው ጊዜ የነበረ ቅጠላቸውንም ተመልከቺ። ከሚያበሩ ልብሶች በተራቆትን ጊዜ ዛሬም ከእነርሱ በበላን ጊዜ በእኛ ላይ የሚደርስብንን ድካምና መከራ አናውቅም። ሔዋን ሆይ ዛሬም ለሰውነታችንን እንክታ፣ ከእነርሱም እኔም አንቺም አንብላ፣ ከዕፀ ሕይወት ፍሬ ይሰጠን ዘንድም እግዚአብሔርን እንለምነው አላት። አዳምና ሔዋንም ከእነዚህ የበለስ ፍሬዎች ላለመብላት ሰውነታቸውን ገቱ፣ ላለመብላትም ወሰኑ። አዳም ወደ እግዚአብሔር ጸሎትን ጀመረ፣ ከዕፀ ሕይወት ፍሬ የሚሰጠው ዘንድ ፈለገ። አቤቱ አምላካችን ሆይ ዓርብ ዕለት በስድስተኛው ሰዓት ትእዛዝን በተላለፍን ጊዜ ብርሃናዊት ልብስን ከእኛ ገፈፍ። ትእዛዝንም ከተላለፍን በኋላ በገነት አላደርንም። ከምሽቱ በ3 ሰዓት ከእነርሱ አወጣህን እንጂ። አቤቱ ፈጣሪ ሆይ እኒህ ሐዘኖች፣ ፈተናዎች አንድ ጊዜ በእኛ ላይ ደረሱ። ቀኖቼም 43 ቀን ናቸው። እነርሱም በሰዓት ትእዛዝን በመተላለፋችን ዋጋ አይከፍሉም። አቤቱ አምላኪ ሆይ በምሕረትህ ዓይን ተመልከተን፣ በፊትህም ሕግን እንደ መተላለፋችን አትክፈለን። በዚች ምድር ስቃይን ሌላም መከራ እንዳንቀበል አቤቱ ጌታችን ሆይ ከዕፀ ሕይወት ፍሬ እንበላ ያውም እንሆን ዘንድ ስጠን። ትእዛዝን በመተላለፍ ጊዜ ከገነት አስወጥተህናልና ከእርሷ በልተን ያው እንዳንሆን ዕፀ ሕይወትም ይጠብቅ ዘንድም ኪሩብንን ልከዋልና። ትእዛዝንም ከተላለፍን በኋላም የመከራን ድምፅ እንድናውቅ አቤቱ ፈጣሪያችን ሆይ ዛሬም በእነዚህ ዕለታት መከራን እየተቀበልን አለን። 43 ቀናትም ከበደልንባት ሰዓት ጋር የተስተካከለ አድርግልን አለ። ልመናቸው አማላጅነታቸው ከሕዝበ ክርስቲያኑ እንዲሁም ከሀገራችን ከኢትዮጵያ ጋር ለዘላለሙ ጸንቶ ይኑር አሜን። ይቆየን።